ሰላም ጤና ይስጥልኝ ውድ የማህሌት ቲዩብ ተከታታዮች እንደምን ሰነበታችሁ? ለቻናሌ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን እንቆይ። የዛሬ ርዕሳችን የዐቢይ ጾም 5ኛ ሳምንት ደብረ ዘይት። ደብረ ዘይት ማለት ምን ማለት ነው? እንደ ቤተክርስቲያናችን አስተምሮ ብዙ ባህላት ስያሜዎች ደብረ ተብለው ይሰየማሉ። ለምሳሌ ደብረ ታቦር፣ ደብረ ዘይት እያለ ብዙ ስያሜዎች በቤተክርስቲያናችን ደብረን ተጠቅመን ይሰየማል። በመጀመሪያ ደብረ ማለት ምን ማለት ነው? ደብረ ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። ሁለቱ በአንድ ላይ ደብረ ዘይት ማለት የወይራ ዛፍ የሞላበት ተራራ ማለት ነው። ለምን ደብረ ዘይት ተብሎ ተሰየመ? ምክንያቱም ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ስለ ምጽአቱና ስለ ዓለም ፍጻሜ ስላስተማረ ነው። ጌታችን ስለ ዓለም ፍጻሜ ምልክቶች ምን አስተማረ? ደብረ ዘይት የት ነው የሚገኘው? የኢየሩሳሌም በስተቀኝ በመካከለኛው የቄድሮን ሸለቆ በግርጌው ደግሞ በጌተ ሴማኔ የጸሎተ ሐሙስ ጌታችን ኢየሱስ ክርስቶስ የተያዘበት ወይም ደግሞ እመቤታችን ቅድስት ድንግል ማርያም መካነ መቃብር ያረፈበት ቦታ ነው። ሞትና ትንሣኤንም ያየንበት ነው እና በቤተ ፋጌ እና በቢታንያ በምስራቅ ኮረብታ ጫፍ ይገኛል። የማቴዎስ ወንጌል ምዕራፍ 24 ቁጥር 3-4 በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቶቹን ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም ፍጻሜ ምልክቱስ ምንድን ነው? ጌታችን ኢየሱስ ክርስቶስም እንዲህ አላቸው፣ የሚያስታችሁ እንዳይኖሩ ተጠንቀቁ። ቤተ ክርስቲያናችንም ይህንን ስያሜ ሰጥታ ስለ ዓለም ፍጻሜና ስለ ምጽአቱ እንደዚህ ታስተምራለች። ደቀ መዛሙርቱን ያስተማረውንን ቤተክርስቲያናችን ደግሞ ለምእመናን ትሰብካለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ከዋለ በኋላ በዚህ ተራራ ያድር ነበረ። ደግሞ ምጽአቱን በዚህ እንደሆነ ተናግሯል። የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ደቀ መዛሙርቱም የተሰራውን ቤተ መቅደስ አይተው ተደነቁ። እሱም ተመልክቶ እንዲያደንቅ ፈልገው ነበር። ጌታችን ግን ቤተ መቅደሱ እንደሚፈርስና ከሞት በኋላ ትንሣኤ እንዳለ ነው የነገራቸው። በማቴዎስ ወንጌል ምዕራፍ 24 ቁጥር 5 ደቀ መዛሙርቱ እንደጠየቁት የምጽአት ቀን መቼ ነው ወይም ምልክትህ ምንድን ነው ብለው ጠየቁ። ጌታችን ኢየሱስ ክርስቶስም እንዲህ ሲል መለሰላቸው። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ስለዚህች ቀንና ስለዛች ሰዓት ግን ከአብ ብቻ በቀር የሰማይ መላእክት ቢሆኑ ወልድም ቢሆን የሚያውቀው የለውም ብሎ መለሰላቸው። እዛው ላይ በማቴዎስ ወንጌል ምዕራፍ 24 ቁጥር 42 እንዲህ ትጉ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ስለ ዓለም ፍጻሜም የጠየቁትን ነገር እንዲህ ብሎ ነገራቸው። ምልክቶቹም አንደኛ ሐሰተኛ ክርስቶሶች ይመጣሉና ሐሰተኞች ክርስቶስ ነን ብለው ይመጣሉ። ያንንም ደግሞ በዘመናችን እያየነው ነው። ቃሉ ነውና ሊፈጸም ግድ ነው። በተለያዩ ሀገራትና በእኛም በራሳችን ሀገር እንደሚመጣ ተነግሮናል። ይህንን ደግሞ እያየን ነው። ከዛ በፊት ግን ዋነኛውና ትልቁ በዮሐንስ ምዕራፍ 13 የተገለጸው ነው። አውሬ ተብሎ የተጻፈው 666 ይመጣል። እስከዛ ግን ያለው ሐሰተኞቹ ክርስቶስ ነን እያሉ የሚመጡት መንገድ ጠራጊዎች እንደሆኑ መጽሐፍ ቅዱስ ይናገራል። የማቴዎስ ወንጌል ምዕራፍ 24-5 ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙ ሰዎችም ያስታሉ ብሎ ተናግሯልና ቃሉ ነውና ይፈጸማል። ሁለተኛው ጦርነት ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 6-7 የጦርነት ወሬ ትሰሙ ዘንድ አላችሁ፣ ይሄ ሊሆን ግድ ነው እና ተጠንቀቁ እንዳደነግጡ፣ ነገር ግን ፍጻሜው ገና ነውና
እያለ ክርስቶስ እንዳንደነግጥ ፍጻሜው ገና እንደሆነ ብዙ ነገሮች እንደምንመለከት እያሳየን ነው። ይሄን ደግሞ በዓለማችንና በአገራችንም በሁሉ ቦታ እያየን ያለነው ነገር ነው። የምንሰማው የጦርነት ወሬ ነው። ህዝብ በህዝብ ላይ ይነሳል ተብሏል። እያየን ነው። ህዝብ በህዝብ ላይ እየተነሳ ነው። መንግስት በመንግስት ላይ ይነሳል ተብሏል። መንግስት በመንግስት ላይ እየተነሳ ነው። ምክንያቱም ይሄ ቃሉ ነው። ምንም ማድረግ አንችልም። አራተኛው ረሃብና ቸነፈር ነው። ረሃብ፣ ቸነፈርና የምድር መናወጥ ይባላል። የመሬት መንቀጥቀጥ ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 7 በምድርም መናወጥ ይሆናል። የዚህም ምልክቱ የዓለም ፍጻሜ መሆኑን ነው። ክርስቶስ በሱ ውስጥ አድርጎ እንዲያቆየን ደግሞ በጸሎት መትጋት ነው። ከአጠገቡ መራቅ እንደሌለብን መጽሐፍ ቅዱስ በደንብ ይነግረናል። አምስተኛው ደግሞ የክርስቲያን መገፋት ይባላል። አምስተኛው የክርስቲያን መገፋት እሱንም ይኸው በሐሰተኞች ነቢያት በሚመጣ ነገር በብዙ ነገር ብቻ ክርስቲያኖች ይገፋሉ። ዛሬ በማዕተባችን የምንገፋበት ጊዜ ላይ ደርሰናል። የዚህ ምልክቱ ደግሞ የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገሏችኋልም፣ ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ ተብሎ ተጽፎልናል። ስለዚህ ክርስቶስን በማመን ተጠልተን በክርስቶስ ጸንተን እንድንኖር አቅምና ጉልበት ክርስቶስ እንዲሆነን እንለምናለን። ስድስተኛው ሐሰተኛ ነቢያቶች ናቸው። ሐሰተኛ በመጽሐፍ ቅዱስም ተነግሯል። ይሄም ነገር በመጽሐፍ ቅዱስ የተጻፈ ነው። ሐሰተኛ ነቢያት ይነሳሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 11 ሐሰተኛ ነቢያቶች ይመጣሉ ብዙዎችንም ያስታሉ ብሎ ስለ ሐሰተኞች ክርስቶስ ተናግሯል። አሁንም በክርስቶስ ስም እየተነገደ ያለው በእግዚአብሔር ስም በስሙ እየተነገደ እንዳለ ሁላችንም የምናውቀው ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 12 ከአመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እያንዳንዳችን አንዳችን ለአንዳችን እማናዝን ሆነናል። አንዳችን ለአንዳችን የምንሰጠው ነገር ሁሉ የፍቅርን መጥፋት ያሳየናል። ክርስቶስ ከዚህ ይጠብቀን። ስምንተኛው የወንጌል መዳረስ። እንዴት የወንጌል መዳረስ የምጽአቱ ቀን ይሆናል ብለን እናስብ ይሆናል። ለዚህም ደግሞ በመጽሐፍ ቅዱስ መልስ አለው። የማቴዎስ ወንጌል ምዕራፍ 24 ቁጥር 17 በአሕዛብ ሁሉ ላይ ምስክር ሊሆን ይሄ የመንግስቴ ወንጌል በዓለም ሁሉ ይሰበካል ብሎ ተናግሯል። ያን ጊዜም ፍጻሜ ይሆናል ብሎ ስላሳወቀን እግዚአብሔር ቃሉ ይፈጸም ዘንድ ግድ ነው። ስለዚህ በዓለም ሁሉ ይሰበካል፣ ያን ጊዜም ፍጻሜ ይሆን ዘንድ ግድ ነው ብሏል። ስለዚህ እኛም ደግሞ የክርስቶስን ስብከት እየሰማን ነው። አሁን በየቦታው ክርስቶስ የማይሰበክበት የለም። ግን ማን ነው ከልብ ያመነው ነው? ማን ነው ከልባችን ሆነን ወደ ክርስቶስ ቀርበናል ወይ ነው። ሌላኛው በመጨረሻም አንድ ነገር ብዬ ልዝጋው። በማቴዎስ ወንጌል ምዕራፍ 24 ቁጥር 13 እስከ መጨረሻ የሚታመን ግን እርሱ ይድናል ብሎ ስለተጻፈልን እኛ ክርስቶስን በማመን በመጽናት በክርስቶስ ሆነን ለኃጢአታችንም ንስሐ በመግባት እግዚአብሔርን ከኛ ጋር አድርገን እሱን በጽናት የምንጠብቅበት ልብና አቅም እንዲሰጠን በአንድ ላይ ጸሎት በማድረግ እግዚአብሔርን በማመን ያቆየን እላለሁ። ለፕሮግራማችን መሳካት የእናንተ እገዛ ስለሚያስፈልገን ሼር፣ ላይክ፣ ሰብስክራይብ ማስተካከል ላለብን ነገር ኮመንት እየሰጣችሁን ብታልፉልን ውድ ቤተሰቦቼ አመሰግናለሁ። ለሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ አመሰግናለሁ።